እንኳን ወደ ቻናሌ በሰላም መጣችሁ። እባካችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ። ሰላም እንዴት ነህ? ደህና ነህ? ምን ላምጣልህ? ስጋ አለ፣ ይምጣልህ። ሁሉም ይምጣልህ። አሁን የጠራሁት ሁሉም ይምጣልህ። አዎ ይምጣልህ። ክትፎም ሁለቱም ይምጣልህ። አዎ ርቦኛል በጣም በቃ አምጪልኝ። ምን ይምጣልህ ነው የምለው። የኔ አባት እንዴት ነህ? ሰላም ነሽ? ምን ቤት ነው? ምርጥ ቤት። ፈጣሪ ባርካችሁ። አረ ቆይ ምንድነው አንተ ይሄን ሁሉ ምግብ አዘም ልታረግ ነው? አላዘዝኩም እኮ። በዛ ላይ ብር አለ እንዴ? ይዘህ አንድ ብር የለኝም። ተቸግሬ ስመጣ ምን ታዘናለች? ጥብስ አለ ምን አለ ምግብ ቤት ስለሆነ እኮ ነው እሷ መብላት የመጣክ መስሎ። ምን ልበላ ነው የመጣው? ነው ከሰጣችሁ እንዴ? ነው አይ ብር አለ? ምንም አንድ ብር የለም። ተቸግሬ ስመጣ ነው ይሄን ሁሉ ምግብ ሲጠራ እምጣለ አለችኝ። እንግዲህ ብር አለ ብላ አልጠየቀችም። እሷም አስተናጋጅ እኮ ናት፣ ስራዋ ነው። አሁን እያመጣች ነው ታዲያ። አረ ምኑን ነው የምታመጣው? ብር የለኝም አልክ አይደል? የለኝም። አረ በእናትህ ተው በቃ ተነስ ሂድ። እንዴ ምንም ብር ሳትይዝ ምንድነው የምትበላው? ገዝተን እኮ ነው የምናመጣው። አልጠራዋትም እኮ እሷን እየመጣች ልትታዘዝ እኮ ነው የመጣችው። ተነስ እባክህ ሰው ይመጣል። ቦታ አትያዝ። የኔ ትኩስ ነገር ፈልግ። ምን አለ? ሁሉም ነገር ያለ። ስለዚህ ትኩስ ነገር ምን አለ? እንትን አድርግልኝ። ምን? ሻይ በሎ ነው ያጣል። እንትን አድርግልኝ። ታዲያ ምንድን ነው የምትለው? ምን አለ አልካደ እንዴ? ደግሞ ልጅ ተለምዶ ነው ጠርተህ የምትላት? አስተናጋጅ አይደለች? አስተናጋጅ ናት። ኧረ እኔ ታውቅልሃለሁ። ደግሞ ሻይ ቤት ያጠጣ ማለት እዚህ ምንድን ነው መቼም የምትለው? መፍትሄ እኮ ነው። ስራ ነው። አትለምድ እንዳላናፈጥሽ አትለምድ። ለፍላ ስራ ሰው ይሰራል። በዛ ቀል ይሻላል። እንተዋወቃለን። እባክህ ከአንተ ጋር ለምንድን ነው የምትዋወቀው? እኔ ታዲያ ምን እያልክ ነው? ምን እያልክ ነው ማለት ምን ማለት ነው? እኔ ምን አፍን ትከፍታለህ? እኔ እኮ የጠየኩህ እኮ መስተናገር ነው የፈለኩት። አፉን በከፍተስ በራሴ አፋል መከፍተው እንዴ? ሻይ ብላል አይደል? ሻይ ትጠጣለህ። በቃ ሌላ ወሬ አታወራም። ጨምላቃ ሻይ ዘናሽ በቃ እዛ ሻይ ትጠጣለህ። እንዴ ደግሞ ለሻይ ራሱን እንደ አምባሳደር ያያል። እንዴት ነው የሚያደርገው? እሺ ምን አልክ? እንዴት ነው የሚያደርገው? ኧረ ጋሽዬ እኔ ስራ ዝቅ ብዬ ሳስተናግደው ይሰድበኛል። ምን ከስተመር እኮ ነው። ኧረ ጋሽዬ ገባና እዚህ ግን እያስተናገድኩ ነው የኔ ቦታ ላይ። እሺ ገባና እንደነ ጤና ይስጥልኝ አለቃ እንዴት ነህ ስል ለማን ነው የምታሽቃብጠው ይለኛል። እየጠየኩት ያለው ሻይ ነው። ሻይ ስጠይቀው ሻይ ቤት አጠጣመው ይለኛል። አንደኛ ገበያህን ነው እየሰጋሽ አንተ ማናጀር ነው። ተው ጋሽ ባለቤት አይደለም። አንድ ጉዳይ ስላለ ምንድነው ወንድሜ? ኧረ ጋሽ እኮ በጣም ምናምነው በጣም ታታሪ ሰራተኛ እኮ ነው። ምን የተፈጠረ ነገር አለ? ምን አጣ? ኧረ ጋሽ እኔ እንደ ዝቅ ብዬ እንዴት ነው አለቃዬ እንኳን ደህና መጣህ ብዬ አቀበልኩ። ምን አሱን ሌላ ታሪክ ነው እንዴ? ኧረ ጋሽ ተው ችግር የለም። ሰው አይደል እንዴ? እንዴት ሊናገር ይችላል? ሲጀመር እንዴት ትልቅ ሰው እኮ አይናገርም። ይሄ እኮ ጎንበስ የምን ታዘዝ ያልኩ ነው ያለ። ለነገሩ ከቤትም ያው ግዘው ነው ኑሮ ውድነቱ ምናምን ብዙ ችግር ያለ ነው። ደህና አይደላችሁ? ኧረ እንዳትናገራቸው አንተ ባለቤት ናቸው። ሰው ባለቤት ቢሆን ባለቤት ምን ነው አብረው ጋሽ ተው ተነስተህ ሰው ትናገራለህ? ጋሽ ተው ይሄ ጎበዝ ሰራተኛችን ነው እያልኩ እኮ ነው ያለው። የታባክ ሰራተኛ ከሆነ እንደዚህ ነው ሰው ነው የሚያስተናግደው። ዳንተ መልስ አትስጣቸው ባለቤት ናቸው። አለ መሰለህ ይሄ እኮ ምግብ ቤት የተከበረ ምግብ ቤት ይሄን ሁሉ ነገር ያፈራሁት ጎንበስ ቀና ብዬ የሰራው ሰው እኮ ዝቅ ብሎ ሲሰራ ይሄን ያለ ምን ማለት ነው? ጋሽ አበሻ ለምን አይደለም ጋሽ ተው በቃ ተው ያስተናግደዋል። በቃ ይኸውልህ ሃንድል አድርገው እንደምታረግ ሃንድል አድርገው ነው። ከዛ በኋላ ገንዘብ ካልከፈለም ነው ይተው ከፈለ። አረ ሃንድል አላደረገውም እንደው ሃንድል ይበላል ብላ ነው። አንተ ምን ሆናችሁ? አፈትክበት እሺ ምን ልታቃጥር ነበር የጠራው ባለቤቱ ልታቃጥር ነው እንዴ? እኔ በነስር ናቸው። እሺ በነስር ናቸው። አሃ ምን ካፌው ያንተ ነው? ዝም በል እንደው ልንገርህ ልስጥና ውጣ ከዚህ በተነ የሻይ ልስጥ እንዴ ችግር ነው። ከደንበኛ ጋር ሴቶችን ለማጥበስ መተህ ነው እዚህ ሻይ ለመጠጣት መስለህ ሴት ለማጥበስ ነው። ኧረ እኔ ልጠቀም ነው የመጣው ወንድሜ። ምን ይሁን እኔ ወርዛ ደግሞ ወንድ ራሱ ነው ማን ማስተናገድ ያስፈልጋል። በዛ ላይ ምንም የለም ምንም ደስ ያትልም ሲጀምር
ሻይ አምጣ ራስህን እንተዋወቃለን ሂድ ከአንተ ጋር ደግሞ ማን ልተዋወቅ አንተ ማለማ ልታቃጥር ነበር እነና አሞራ ልታስባርደለም ባለቤቱ በእኔ እጅ ነው እሺ እሺ ኦኬ ሴቶች የምታቀርብለት አንተ አዎ እኔ የእናንተ ቤት እኮ ይሄ ነው ማለት ነው ስራችሁ አንተ በቃ ራስህን ዳብታም ጃም ልታረግ ሴቶቹ ስለ አሁን ሻይ ወጣጣ ትወጣለህ ከፈለክ እሺ እኔ ሼት ፈልጌ አልመጣም ወንድሜ ስርዓት ይኖር መጀመሪያ የምትናገረው ነው ከዚህ አፈት ከፍት አንተ ሴት ብቻ ነው እንደገለኝ የምታሰናው አጋሽ ሻይ ብቆ ይሄን ሰዓት ነው ይሄን ያልኩት ሻይ ነው ያልከው አይደለ ቶሎ ጠጥተህ ውጣ እሺ ምን ነው የምታፈጠው ያው ደግሞ አጠቃቀማችንም ይሄው ያው ጠጣ ምን ታፈጣለህ ደግሞ አትኑር አንተ ነህ መጠጣት ታስተምረኝ አጠጣቶ ካልቻልክ ያለማወቁ ቆዳ በሽታ አለ እሺ ይሄን እንካለዚህ አንተ ማውቃለህ አይ አትንጠቅ አንተ ሰው የተጣላና ምንድነው አጋሽ እንደዚህ ነው አጠቃቀም እያልኩ የነገርኩ ነው አጠቃቀም አንተ ነህ የምታስተምረኝ ኦሮ አንተ እንዴት ነው የምትሆነው ይሄው ልቀይርልህ ብጫው ይሁን አረንጓዴ ይሁን እያልኩ ነው ሻይ ቅጠል ልቀይር ሻይ ቅጠል እንጂ እኮ ምን እንትን መስሎ ነው ማን ወንድሜ ምን ሆነ ነው ከቅድም ጀምሮ ልክ እንደ ጣውንት ምናምን ተጣላለህ ችግር አለ እንዴ ይሄንን እኮ መጠቀም እሷ አይደለም የሚያስተምረኝ አረጋሽ ይሄ እንደው እኔ እንደው ምንድነው የሚለኝ ኮንዶም እንዳይመስል ይለኛል ይሄ ምንድነው እኔ ኮንዶም እና ሻይ ቅጠል ምንድነው የምታወሩት በስመ አብ ወልድ መንፈስ ቅዱስ ምን አልኩ ጋሼ በስመ አብ ወልድ መንፈስ አንተ ምንድነው እንዴት ኮንዶም እንዴት ኮንዶም እንዳይመስል ትለኛለሽ በስመ አብ ወልድ መንፈስ ምንድነው ኮንዶም ያልኩ እንደ እኔ ጋሼ እየነገረኝ እኮ ነው ይሄ ሰው ከገባ ጀምሮ ነገር ነው ያዘው ሻይ አዘዘለው በሱ የቆምንበት ሰዓት እኮ ሙሉ መንቆርቆራ ሻይ አንጨርስም እኛ በቃ እንደዛ ከሆነ ለምን ይሆን የሻዩን አይክፈል ከዚህ ቤት ግን ይውጣል እኔ የቆምኩበት ያስከፍላለሁ የሻይ ባካብል ወንድም እየወጣበት ግን እዚህ ጋር ያሉት ካስተመር እና ተጫወት እና በላቸው ጋሼ ተው እኔ እሱ ተው ጋሼ እና ካላወቅ ማለት ነው መጀመሪያ ሻይ እንዴት ነው ኮንዶም እንዳይመስል ምናምን ይለኛል ችግር ያለበት ጋሼ ተው ተው እስቲ እጄን ጋሼ እንዳይደባደበው ችግር ያለበት ኮንዶም ላይ ይቻላል ደባደባ አይተኝ ታውቃለህ በፍጹም ታዲያ ይሄ ቤርጎ ነው ኮንዶም እንዳይመስል የምትለው ይሄ ቤርጎ ነው አንተ ችግር ያለ በርጎ ፈላ ምን አልጋ ቤት ነው የገባው አንተ ብሶት ዛሬ እዚህ ካስተመር ያትረባ አታጥጩኝ በእናትህ አንተ ቀና በል ወደዛ ወንድሜ እባክህ ይኸውልህ በስለሰብ ትወጣለህ ፕሊዝ አንደኛ ተስተናገር እንደዛ ይባል አንተ ማናጀር ነህ ማናጀር ባለቤት ነው እሺ ባለቤትም ሁን ባለቤትም አይደለም የቤቱ ለምን ነው የምትደባደቡት የምትጨቃጨቁት ሲጨቃጨቁ እኔ ምን አውቃለሁ እየረበሻችሁ እንደሆነ ታውቃላችሁ ስለዚህ ስርዓት እንዲኖረው አድርገዋ ታዲያ ምንድን ነው አንተ ገበያ አይደል እሱ ማለት ነው የቤቴን ነገር ቀጥ አድርጎ የያዘ በጣም ትሁት ጥሩ ሰራተኛ ነው እኔ ካንተ አፍ ነው ስለሱ መጥፎነት የሰማሁት የመጀመሪያ ቀን ይልሰማ እንደዚህ ነገር የለም እዛ ጋር ሄዶ ሴቶች ጋር ነው የሚያስተናግደው ሴቶቹ ምን አገባ አንተ ስሜት አታስሞላሽ ቆይ ተው ጋሼ አሞራው አንድ ወደዛው ቀድም አይደለም ይኸው ስማኝ እኔ ከቀድም ጀምሮ እዚህ ቁጭ ብዬ እባክህ ሻይ እያልኩት ነው ይመጣና እና ምን አመጣው ሻይ መጣው ሻይ አላመጣው ሻይ ስታመጣ ታዲያ እንደዚህ ነው የምትናገረው ይሄ ሰውዬ ምንድነው አላማው ተልኳል እንዳንተ እኔም እኮ ተጠራጠርኩኝ እኮ የሆነማ ተልኮማ ሳይኖር አይቀርም ምክንያቱም ይሄን ቤቴ ለማጥራላት ነው የመጣው አንተ እኔ ሳውፈት ፍቱ ራሱ በጣም ነው የከበደኝ እና ታዲያ አመት ማለት ሳይደርስ አመት ማለት ይመስላል ፍቱ ይሄ በጣም ያስጠላል መሰለኝ እሺ ስኳር አምጣልኝ ስኳር ከራስ ጨምር እንዴ ነፃ ነው የምትሰጠኝ እኔ እኮ ከፍዬ ጠጥቼ የምሄደው ምን እያደረጋችሁ ነው ያላችሁ ስኳር አንድ ያልገባኝ ነገር ስኳር በኩንታል እንሰጠዋለን ይሄ ሰውዬ ግን ጋሼ በዚህ ከቀጠለ ዘይት ያምጡ ሽንኩርት ያምጡ እያለ በእህት እንዳይሰራ እኮ ነው አላማው ሌላ ነው ማለት ነው ታዲያ እና አንተ ቆይ ምንድን ነው አላማው የመጣህበት እኔ እዚህ ቤት ያልገባኝ ይሄ ቤት ወንድ አይስተናገድም ማለት ነው ተሳስቼ ነው የገባሁት ምን ማለት ነው ይሄ እኮ ስም ማጥፋት ነው ወንድ አይስተናገድም እያልክ ይሄ እኮ ነው በቃ እዚህ ጋር ያለ ምንም አንድ ወንድ እንኳን የለም ይሄው ምን አገባክ ስለ ወንዱ ምን አገባክ እኛ የሴት የበላይነት ነው ማለት የሴት የበላይነት ነው ለመስጠት እንጂ አዳምጥ አሞራ እሺ ጋሼ ሲጀመር ማለት አንተ ራስህ ወንድ መሆን ተጠራጣ እንደዚህ እኮ ጋሼ እኔ ስሜት አዳምጥ ስነ ስርዓት ይኖራችሁ እንከባበር ይሄ ቤት ይሄ ሬስሊንግ ቦታ አይደለም መዳወሪያ ቦታ ምንድነው ስለምን አንተ ከቅድም ጀምሮ ተጨቃጨቀዋል እኔ እኮ ቆሜ እያየሁ አንተም እኮ ስርዓት ባለው ነገር እያወራኸኝ ስራው ነው ከዚህ በላይ እንዴት አድርጌ ላናግርህ እኔን አስተናግድ ስኳር የታለ አሁን ስኳር ጨምሬያለሁ ቆይ ጋሼ አንቺ ስኳር አምጪ ስኳር ይኸው ስኳር ነው እዚህ ላይ ልቅዳለ እንደዚህ ልቅዳ ወይ አሁን ቀድመህ ልጨምር እንዴት ነው የምትሆነው ራስህ የምትስተናገደው አይደል እንደ ስሜት ያስጨርሳል እንደ አስቀምጠው ስኳሩን እንዴ ምን ነው ካስተመር እየረበሸ ነው እባክህ ቆይ እናንተ ለምን ነው ቆይ ለሴት ብቻ ነው ቅድሚያ የምትሰጡት አንተ ሴት አትጥራ ሴት ስማ ሲጀመር ማለት ነው ከቅድም ጀምሮ ትነታረካለህ የቤትህን ጣጣ እዛው ቤት ጨርስ
እኔ ራሴ ጨምራለሁ። የራሴ ካፌ ነው። እዴ ራስ ጨምራለሁ። ካፌ እያበላሸን ሱካር ቃ ስለማያበር የዘለመት ነው ችግር። ኧረ ጋሼ ምን አይነት ሰው ነው የሚመጣው? እኛ እኮ ስንት ዘመን ሰርተናል። እንዳንተ አይነት ግን አንድ ተልኳለ እንዴ አትሰው ወይ ምን አርገው የኔ ቆንጆ ተጫዋች። እሺ ኧረ ረበሸ እኮ እዚህ በእናትሽ። እሺ እሺ ነው ቆንጆ። አንዴ ጨው አንዴ ምናምን ትላለህ